በመላው ሀገራችንና ከሀገራችን ውጪ የምትኖሩ የወንጌላውያን አማኞች አብያተ ክርስቲያናት ቅዱሳንና አገልጋዮች ዛሬ በፊታችሁ ልናገር የቀረብኩት በኢትዮጵያ ወንጌል አማኞች ካውንስል ሀገራዊ የንስሐ ማስተባበሪያ ኮሚቴ ተዋቅሮ በሀገራችን ላሉት ቅዱሳን ከሀገራችንም ውጪ ላሉ ቅዱሳን የንስሐ ጊዜ እንድናደርግ ፕሮግራም ከሚያዝያ 6 ጀምሮ ግንቦትንም ወር ጨምሮ እንድናደርግ ጥሪ እየተላለፈ ይገኛል። በዚህ ጊዜም ደግሞ እኔም በልቤ ያለውን ለመናገር የማሳስበው ይህ ዘመንና ይህ ጊዜ እግዚአብሔርን ፊት ከመቼውም ጊዜ በላይ የምንፈልግበት እግዚአብሔር ምሕረቱንና ቸርነቱን በእኛ ላይ እንዲያደርግ የምንማጸንበት ጊዜ ነው። ስለዚህ ሁላችንም እንደ ነብዩ እንደ ዕንባቆም ለምድራችንና ለሀገራችን ሸክም ተሰምቶን ልመናንና ጸሎትን እንድናደርግ አሳስባለሁ። ነብዩ ዕንባቆም የእግዚአብሔር ክብር በምድሩ በይሁዳ የተገለጠበት ጊዜ ነበር፣ ንጉሱ ዮስያስ በነበረበት ዘመን። ነገር ግን ንጉሱ ዮስያስ ከሞተ በኋላ ይሁዳ ተመልሶ በኢዮአቄም ዘመን ወደ ጥፋት፣ ወደ ውድቀት፣ ወደ አመጽ ሄደ። በእነዚህ ዘመናት ውስጥ ሆኖ በምድሪቱ ያለውን ውድቀት፣ በምድሪቱ ያለውን ጥፋት፣ ግፍ፣ አመጽ፣ እርኩሰት እያየ ዕንባቆም እንደገና ወደ አምላኩ ወደ እግዚአብሔር ሲጮህ በትንቢቱ እናየዋለን። እና እግዚአብሔር ጋራ ይታገል ነበር፣ ከእግዚአብሔር ጋራ ይነጋገር ነበር። እግዚአብሔር ግን የራሱን ሐሳብ የራሱን ጊዜ በራሱ ፈቃድና ጊዜ እንደሚያደርግ ከነገረው በኋላ ከእግዚአብሔር ሐሳብ ጋራ ተስማምቶ ዕንባቆም ምዕራፍ 3 ታላቁ ጸሎት የሚባለውን ጸሎት እንደጸለየ እንመለከታለን። በዚህ በዕንባቆም ምዕራፍ 3 ቁጥር 2 በአዲሱ መደበኛ ትርጉም እንደዚህ ይላል። እግዚአብሔር ሆይ ዝናህን ሰምቻለሁ፣ እግዚአብሔር ሆይ ስራህን አስፈራኝ። በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ፣ በመዓት ጊዜ ምሕረትን አስብ እያለ በዚህ ምዕራፍ ላይ እግዚአብሔርን ይለምነዋል። ያ የቀደመው የእግዚአብሔር ክብር እንዲመለስ፣ ያ የቀደመው የእግዚአብሔር ክንድ በምድሪቱ ላይ እንዲታይ፣ የይሁዳ ሕዝብ እግዚአብሔርን ለመፍራት እግዚአብሔርን ለማምለክ ወደ እግዚአብሔር እንዲመለስ፣ ከጣዖት አምልኮ እንዲመለስ እግዚአብሔርን ይማጸነዋል። በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ እያለ እግዚአብሔርን ይለምነዋል። እግዚአብሔር በምድራችን የምህረት ክንዱን እንዲገልጽ፣ እግዚአብሔር በምድራችን ፍቅርን፣ ሰላምን፣ አንድነትን ለሕዝባችን እንዲሰጥ፣ ጦርነትን፣ ግጭትን፣ መለያየትን የኢትዮጵያ ሕዝብ አንድ ሆኖ የኖረበትን ኑሮ እያሰብን ዘረኝነትን ከምድራችን አሁን እንዲያስወግድ፣ ሕዝባችን በፍቅርና በሰላም እንዲኖር የእግዚአብሔርን ፊት በንስሐ መፈለግ አለብን። አብያተ ክርስቲያናት ወደ ቀደመው ኃይላቸው ወደ ቀደመው ክብራቸው እግዚአብሔር በክብር በቤቱና በመቅደሱ እንዲገለጥ የዕንባቆም አይነት ጸሎት የሚጸልዩ ሰዎች ያስፈልጋሉ። የእግዚአብሔርን ታላቅነት እያሰቡ የእግዚአብሔርን ኃያልነት እያሰቡ በአምላካቸው በእግዚአብሔር ፊት እየተዋረዱ የእግዚአብሔርን ታላቅነት በማሰብ በእግዚአብሔር ፊት በመዋረድ እግዚአብሔር ሆይ ስራህ አስፈራኝ፣ እግዚአብሔር ሆይ ዝናህን ሰምቻለሁ፣ የቀደመው ዘመንን የቀደመውን ክብርህን ያንን ዘመን ሰምቻለሁ። አሁን እነዛ ዘመናት እንዲመለሱ በእኛ ዘመን አድሳቸው፣ በእኛ ዘመን እንዲታወቁ ይሁን ብለን የእግዚአብሔርን ምሕረት በቤተ ክርስቲያንም በሀገርም እንዲገለጥ መማለድ ይኖርብናል። የጸለየው ይሄ ሰው በመዓት ጊዜ ምሕረትን አስብ። እግዚአብሔርን ምሕረት አስቸጋሪ በሆነበት በዚያ በእርሱ ዘመን እግዚአብሔር ባቢሎናውያን ይሁዳን ሊወርሷት በመጡበት በዚያ ጊዜ እግዚአብሔርን በዚህ የመዓት ጊዜ እባክህ ምሕረትን አስብ። ወገኖች
የእግዚአብሔር ምሕረት ነው ለኛ የሚያስፈልገን። ስለዚህ በአምላካችን በእግዚአብሔር እግር ስር ወድቀን የእግዚአብሔርን ምሕረት መሻት አለብን። ከልባችን ንስሐ መግባት አለብን። እግዚአብሔር እስኪምረን፣ እግዚአብሔር እስኪጎበኘን ድረስ ንስሐ መግባት አለብን። እግዚአብሔር ፊቱን ወደኛ እስኪመልስ ድረስ፣ እግዚአብሔር ሰላምን እስኪሰጠን ድረስ፣ እግዚአብሔር እስኪባርከን ድረስ፣ ሰላም በሕዝባችን፣ ሰላም በወገኖቻችን ሁሉ መካከል፣ ሰላም በብሔር ብሔረሰቦች ሁሉ መካከል እንዲሆን፣ አገራችን የሰላም ምድር እንድትሆን፣ አገራችን ወንጌል የሚሰበክባት ምድር እንድትሆን